ምርጥ የምር ሀበሻ ለሀበሻ ለእኛ ነው እንጂ ለሌላ ሀገር ዜጋ መላእክት ነን። አጋራችንን ላመስግንና ታሪኩ ይቀጥላል። ኬቲ ኬተሪንግና አገልግል ለድግስ ጥንቅቅ አድርገው ደግሰው እፎ እያስብሏቸዋል። አይ አስቤዛዋለኝ ባለሙያ ብቻ ፈልጋለሁ ካላችሁም ሁሉንም ባለሙያ በብቃት ያቀርባሉ። እቃ ብቻ ነው የምፈልገው ለምትሉ ጥንቅቅ ያለ የድግስ እቃ ያላችሁበት ድረስ ያመጡላችኋል። እንደ ፍላጎታችሁ ደግሞ የጾምና የፍስክ አገልግላቸው እጅግ በጣም ልዩ ነው። ስነ ምግባራቸውንም መስክሬላችኋለሁ። እዚህ ስር ባለው ስልክ በደስታም በሐዘንም ደውሉላቸው። ኬቲዎችን አመሰግናችኋለሁ። ወደ ታሪኩ እንመለስ። እንግዳ ይከበራል እኮ ቤታችንም ከልጅነታችን እንግዳ ሲመጣ ነው ስጋ ወጥ የሚሰራው። ገብቷል። እንግዳ በጣም ነው የምናከብረው። ይሄ ጀርቤ ምናምን ከዛ የሆነ እየቆየ ሲመጣ እያመመ ይመጣ መንቀሳቀስ ምናምን አቃተኝ። ቀጥታ ወደ ገዳም ሄድኩኝ እና እየጦስኩ ነው የምገባው ራሱ ውጭ ወጥቼ ጦሼ እና የሆነ ጊዜ አስታውሳለሁ ይሄ ቤተክርስቲያኑ ጉልላቱ አልተሰራም ታውቃለህ። እና እኔ አሰራለሁ አልኩ ጥጃለሁ። ከዛ ተጻፈ በኢትዮጵያ እኮ ወደ 10 ሚሊዮን ብር ምናምን ይሆናል። እኔ በሰዓቱ ምንም በቃ የተወሰነ ብር አለኝ መንቀሳቀስ እንጂ ምንም የለኝም። ከሰው ነው የምኖረው ማለት ይችላል። ጥጄ እኮ ከዛ በነጋታው እንደዚህ ሲሉኝ ደነገጥኩ። ሁለት እንትን ፒኮክ አላት እነሱን ገዝቼ በቃ እነዚህ ናቸው አልኩኝ። እዚህ ይሁኑ ምን ያደርጋሉ? እኔ ብር የለኝማ ተሳስቼ ነው። ጉልላት አሰራ ስትባል ፒኮ ገዝተህ መጣ? ይሄ ነው ያለኝ። እንደ ፒኮ ኬት አመጣኸው አይዲያውን? ቢያንስ መስቀል ገዝተህ አስትም? እዛው እንትን አለ ምን ዶሮ ይገዛል። እርባት አለ እዛ እኮ የቤተ ክርስቲያኑ። የቤተ ክርስቲያኑ ፒኮኩን አሁን ቤተ ክርስቲያኑ ምን እንድታረገው ነው? ውበት ናቸው ማለት እዛው በቃ ጥንቸሎች ጥንቸላውን እኛ ጦዘህ ነው የገዛኸው ፒኮኩን? አዎ ኦኬ። ውጭ ወጥቼ ያው እኛ ገንፎ እንደምንሸጥ ታውቃለህ። የገንፎና ያጥሚት አይተዋል። በእናቶች እጅ የተዘጋጀ በጣም የሚጣፍጥ የገንፎና ያጥሚት እንሸጣለን። በዚህ አጋጣሚ ነፍሰ ጡር ሴቶች ካላችሁ ከመውለዳችሁ አስቀድማችሁ እዘዙን። ምክንያቱም በርከት ያለ ኪሎ ከሆነ በትእዛዝ ፍሬሽ ነው የምናዘጋጀው። 22 ለም የገበያ ማዕከል ላይ ጎራ እያላችሁ የአጥሚትና የገንፎ ምርቶቻችንን እንድትቀምሷቸው ጋብዛችኋለሁ። ንጹህ ነገር ብቻ የምትፈልጉ ከሆነ ብቻ ደውሉልን። በጣም ስለሚጨንቀኝ ማለት ነው 7 ሰዓት ቀን ላይ ሁሉም ስለሚተኛ ቤተክርስቲያኑን አጸዳለሁ። እዛ በቃ ወደ ሀገሬ መሄድ አለብኝ ብዬ እዛም ጸበልም ያሉ ሰዎች መከሩ። በቃ ካሁን በኋላ አንተ ወደ ሀገር ነው መሄድ ያለብህ። ጨነቀኝ። በባዶ አይጨንቅም? ያን ሁሉ ነገር አሳለፈ። 12 ዓመት ቆይተህ ልትመጣ ስትል ምንም የለም ምንም። እሺ። ከዛ እግዚአብሔርን ደግሞ ለምነው ነበር። በቃ እሷን አገር ኢትዮጵያን ረግጬ እሷን አይቼ ልሙት። በቃ እቺ ጸሎት ይሆነች። ከሆነ ጊዜ በኋላ በስልክ ታወራት ነበር፣ ግን ከሆነ ጊዜ በኋላ ጠፋው። ተስፋ ቆረጥኩኝ፣ ጠፋው። በቃ አግቢ ያልኳት። ምን ያክል ጊዜ? 5 ዓመት ምናምን በኋላ በቃ አልደውል ምን አለ በቃ በድያታለሁ። ስለዚህ የራሷን ህይወት ትጀምር ስላት ደወልኩላት። የሆነ ጊዜ ከስንት ጊዜ በኋላ እንደ ዶንኪ ቲዩብ እስካሁን ከ2000 በላይ ቪዲዮዎች አምርተናል። ዶክመንተሪዎቻችን በሚሊዮን ቤት የታዩ ናቸው። ይሄንን አገልግሎት ለምን ለሰፊው ህዝብ አንሰጥም? ስለዚህ የፕሮዳክሽን አገልግሎት መስጠት ጀምረናል። ተመልካቾቻችን እናንተ ማስቀረጽ የምትፈልጉት ነገር ካለ በ0975 51 63 60 እየደወላችሁ መስተናገድ ትችላላችሁ። ዶክመንተሪ፣ ልደት፣ ሰርግ፣ ሽምግልና፣ የቤት ምርቃት፣ የግለሰብ ግለ ታሪክ፣ ሌሎችንም ለዩቲዩበሮች የዩቲዩብ ቪዲዮ ቀረጻ ከፈለጋችሁ አገልግሎት እንሰጣለን። ቀረጻ ፕላስ ቪዲዮ ኤዲቲንግ። ስለዚህ ስር ባለው ስልክ እየደወላችሁ አገልግሎቱን አግኙ። የእናንተን ታሪክ ከፍ ባለ ሌቭል የሚናገር የፕሮዳክሽን ስራ እንሰራለን። ዶንኪ ቲዩብ ላይ ይተላለፍልኝ የሚሉ ተቋማት ደግሞ ካሉ ከዶንኪ ቲዩብ ህግና ስርዓት ጋር የሚሄድ ከሆነ ለኤር ታይም ከፍለው ያንንም እስከ ማስተላለፍ ድረስ ይሄዳል ማለት ነው። የራስሽን ህይወት ኑሪ ስትላት ምን አለች? እዛ ትዳር ካልመሰረትክ እጠብቅሃለሁ። ከዛ በቃ ጆሃንስበርግ ስመጣ ወደዚህ ለመምጣት ጭንቀት በቃ ነፍስ ግቢ። ከዛ ከጆሃንስበርግ ስነሳ ሲጋራው ምናምን ሁሉ ጣልኩኝ። በቃ ልክ ኢትዮጵያ አየር መንገድ ኤርፖርት ላይ ስደርስ የሆነ ነገር ነው የወረደልኝ ማለት በቃ የሆነ ቀለል አለኝ። ታውቃለህ የሆነ በቃ ሸክም ነበረብኝ። እግዚአብሔር ጸሎት ይሰማ። ተንበርክኬ አለቀስኩ። በቃ ኢትዮጵያን እናያታለሁ አላሰብኩም። ከዛ እዚህ መጣሁኝ። ለከተራ ቀን ነው የመጣሁት አስታውሳለሁ። ቀሷን ይቅርታ ብዬ አውሮፕላን ውስጥ ሆነ ነው
ምን ወሰንኩኝ? ቤቷ ሂጄ ይቅርታ ማለት አለብኝ፣ ያለበለዚያ ልሞት እችላለሁ ነገ አልኩኝ። የማርያም ቀን ና አሉኝ። ከዛ ማርያም ድግስ ጽዋ ልጠጣ ገባሁ። የሰፈር ሰው አለ፣ ደስ ይላል። በቃ ሽማግሌዎች ይጸልያሉ ምናምን። በቃ ለእኔ ሌላ ዓለም ውስጥ ነው ያለሁት። በቃ ደስ አለኝ ያ መንፈስ። ከዛ ይወጣው እቅፍ አድርጌ ይቅርታ አልኳት። እሷም በቃ ይቅርታ ምናምን አለች። 12 ዓመት ጠብቃለች ማለት ነው። እግዚአብሔር ስራ ይትታያለች። አይ ማለት ትወጣለች ስል ስተነፍስ ወደዚህ ይሄ እንደዚህ ነበር። ቆዳ ይነፋል ማለት ነው። እንደ ኒሞኒያ ነገር ሆኖ እንዲህ መልሷለሁ። እሺ ከዛ በቃ እሷንም ይቅርታ አልኳት። ከዛ ይሄን መታከም አለብኝ። የሰፈር ልጆች ተሯሯጡና ሰይፉ ጋር ይቅረብና አንዳንድ ነገር ስፖንሰር እርዳታ ቢያደርጉለትም ከዛ እሷም አብረን ሄድን። አይቻልም አለች። እኔ አንገት ይታረቅ ወርቄንም ሽጬ አሳክማለሁ በሚዲያማ ምናምን አለች። ከሄዳችሁ በኋላ ነው አይቻልም ያለችው? እሺ አለርት ሆስፒታል ደግሞ ለ8 ሰዓት ቀዶ ጥገና ነው ያደረገው። ከሳውዝ አፍሪካ ሕክምና ይልቅ እዚህ በጣም በሚገርም ሁኔታ ነው ሕክምናውን ያጠናቀቁ። በሚገርም በቃ ስፌቱም እዛ ሲቸኩሉ ለማጆች ናቸው መሰለኝ በደንብ አልሰፉትም። በቃ እዚህ ነው አሁን በደንብ የተስተካከለው እንጂ ስመጣ እንደዚህ ነበር። በቃ ይሻክር ነበር። እግዚአብሔርን ያዘጋጀልህ። በጣም ከዛ ቀዶ ጥገና በኋላ እንዴት ሆንክ? ጤና እሷ ጋር ስለ መድኃኒት የሆነች በቃ ከዛም እንደወጣው በቃ እንትን አለች። እሷም በቃ ሰርግ ምናምን መኖር አለበት ምናምን አለች። እኔ ያው ሳንቲም የለኝም። በቃ ፎቶውን እነሳ ተባባል። እስከ ቁስሌ ነው የሄድኩት። ባቡጋያ አብረን ሄድን። እዛ ፎቶ ምናምን ፕሮግራም አደረግን። እህቴ ቤት ነበረ፣ የቀበሌ ቤት ነበረ የምንኖረው። ከዛ በቃ ቤት ተከራየን። ከዛ እያልኩኝ በቃ ስራ ደግሞ እዚህ መስራት አለብኝ ብዬ አንዳንድ ጓደኞችን ብር አዋጥተው የጂፕሰን ብሎክ ማሽን ገዛውና ስራ ደግሞ ጀመርኩ። ብዙ እናቶች ቤት ስንጓዝ የልጆቻችሁ ህመም ልጆቹ በህይወት እስካሉ ምግብ፣ መጠለያ፣ መድኃኒትና እንክብካቤ ያስፈልጋቸዋል። እነዚህ ልጆች ጥላ ወጥታ የትኛዋም እናት ውጭ ሰርታ መመለስ አትችልም። ስለዚህ ባለችበት ኮንዲሽን ውስጥ በልዩ ስልጠናና በገንዘብ ድጋፍ ወይ ሰው ቀጥራ ወይ ራሷ ልትሰራው የምትችለው ቢዝነስ ፈጥረንላት ቀሪ ዘመኗን ከሰቀቀን ተላቃ እግዚአብሔርን እያመሰገነች ልጆቿን እንድታሳድግ ምክንያት መሆን ትችላላችሁ። በኢትዮጵያ